ያላደረጋችሁ ሰዎች መታችሁ አስተያየት መስጠት ያሳፍራል። በቃ እነዚህ ሰዎች አምነው ሰጡ። ይሄ ልጅ ታሟል። ገባ? በቃ ያመነ ነው የሰጠው። አንተ ስላላመንክበት አልሰጠህም ማለት ወሬ ማብዛት አያስፈልግም እኮ እና ያመነ የተጠመቀ ይድናል ለምትለው እስቲ በእናታችሁ እህት እያወራሁ ጣልቃ አትግቢ። እና ምቀኝነት ነገ አንቺ ምን እንደምትሆኛ ታውቂ። የሰው ልጅ እዚች ምድር ላይ ሲኖር ያገኘውን ሁሉ ያጣል። የሰራውን ሁሉ በአንድ ሌሊት ያጣል። ይሄ ተፈጥሯዊ ነገር ነው። ለ30 ዓመት እዛ ሲኖር 5 ሳንቲም የለውም ምናምን ስንት ሚሊዮነሮች ባዶ ቀርተው መንገድ ላይ አንጥፈው ይለምኑ የለ እንዴ? ይሄ ተፈጥሯዊ ህግ ነው። እና ምንም አይነት በችግር በህመም ምናምን ሰው ሲመጣ በቃ ሰው ወደቀ ሲወድቅ እላዩ ላይ በቃ ይሄ ኢትዮጵያዊ ባህሪ በጣም እኮ ነው የሚያስጠላው። አንድ ሰው ከወደቀ በኋላ እላዩ ላይ መጥቶ መቀጥቀጥ በጣም ያስጠላል። የሰው ልጅ ሲወድቅ ከጎኑ ነው ለመደገፍ እንሞክር። በዚህ ልጅ ብቻ አይደለም። አንዳንድ ሰዎች ፌመስ የሆኑና የሆነ ሰዓት ላይ ሲንገዳገዱ ወይ የተንገዳገዱ ሲመስለን እየመጣን ስድብ እየመጣን ትችት ያደረገኝ ነው። እስቲ ታሟል አልታመመም ያለ ለምን ነው ቦምባስቲክ ለምንድን ነው የምታቋርጠኝ? እዚህ ጋር እኔ እስካሁን ያልሰማሁትና አያጅቦ የምታወራ ያለው ምክንያቱም በእንደዛ መልኩ ከሆነ ቦምቤ ከፈተ እስቲ በእናትሽ ላውራበት። አይ በእናትሽ አንዴ ዝም በይና እሱ ይጨርስና እኔ እነግራችኋለሁ። የሌለ ነገር ነው የሚያወራው። እስካሁን አልሰማሁም። በዚህ ነገር አሁን እኮ ነው የገባሽው። ጅቦ ካወራ በኋላ አንቺ የምታወሪው እንዴት ነው? አሁን አንዴ የገባሽው አሁን ሲያወራ የነበረው ምንድን ነው? ነዳጅ እየቀረስ ነው። የረፍት ጊዜ ለተከብኝ ነው የገባው። እኔ መኪናን ያቆሜ ነዳጅ እየቀዳሁ ነው። ቶሎ ሀሳቤ ጨርስና እሺ በቃ ወደ ካሽሽ እንሄዳለን። ካስሽ ምላሳችን ላይ ቦምባስቲክ ቤትን አስከብር እንቀውጥ እና ሰው የወደቀ ሲመስለን በዛ ላይ መረማመድ ይሄ አበሻዊ ተፈጥሯዊ ህግ ሆኗል። መቅረት አለ። ሰው ሲወድቅ እስቲ ደገፍ እናርግ። ወይ ደግሞ መደገፍ ካልቻልን ውስጣዊ ምቀኝነት መቅናት ምናምን ካለብን አገኘ ወይኔ ተለወጠ አገሩ ገባ እናቱን አየ። አሁን ለምሳሌ አወል ሲያወራ የነበረው በጣም የወረደ ወሬ እናቴን አወል እንዴ ለራስም እንዴ ንስሐ መግባት አለብን። እንዴ ወደ መስጊድ ዳ ያ ረቢ አስተግፍርላ እንደዚህ አይነት ነገር አታምጣብኝ በህይወቴ ብለህ ዱዓ አድርግ። 20 ዓመት ሰርቶ እንዴት ብር የለውም እንዴት ይዋጣለታል? ለምን ሻም ሚሊዮነሮች ይከስራሉ። እና በቃ የሰው ልጅ ወድቆ ወይ ደግሞ የሆነ ነገር ሆኖ ከታየን ዝቅ ካለ ከፍ እንዲያደርግ እንጎትጉተው እባካችሁ። ይሄ በቃ አቤት እውቀት እንዴ! እስቲ ቀስበል ይህን አይነት እውቀት ከየት ነው ያመጣሁት? እንዴት አይነት ጥበብ ከየት ነው የመጣው? እስቲ ቡላላ እንደው 20 ደቂቃውን አግዘኝ። አመሰግናለሁ። ስለሰጠኝ እድል በጣም አመሰግናለሁ። ሚስተር ቦምባስቲክ መኪና አቁሜያለሁ። አንድ ሰው ነው ከፊት ያለው። ቆይ ችግር እኔ ፓርኪንግ ከፍተህ እዚህ በጣም ውድ ነው። ይኸውልህ አንዴ ያወራል። ግድ የለም አንዴ ካስሽ ያወራ። ቀጣይ እኔ ነኝ። ካስሽ ያወራሽ ትቀጥላለህ። ችግር የለውም። ካስሽ ቀጥል። ወደ ብሽሽ ቀጥል። ኦኬ አሁን ሀሳብን ሚስተር It's fine. I know what I'm talking about. መጀመሪያ ደረጃ ሰዎች ይረዱ አይረዱ አይደለም። በፕሪንሲፕል እንዴት ነው ሰዎችን ክሪፕል ለማድረግ ለማይ ለማድረግ የምናደርገው እርዳታ ሀገርን አውድሟል፣ ህዝብን አውድሟል። አንድ ሰው አውሮፓ ሲኖር መሳፈሪያ ከሌለው በቃ ሲሪየስ ፕሮብለም ላይ ነው። አውሮፓ ውስጥ ድሃ መሆን በጣም ኢምፖሲብል የሆነ ነገር ነው። ድሃ መሆን ማለት የምትበላው ካጣ፣ የምትለብሰው ካጣ፣ የምታድርበት ካጣ ሲሪየስ የሆነ ፕሮብለም ላይ አለ። ሲስተሙ እንደዛ አይፈቅድልህም። ሼልተር፣ ፉድ፣ ክሎዝ እና አትሊስት የትራንስፖርት ይኖርሃል። ድራግ ውስጥ ምን ውስጥ የገቡ ግን መጨረሻ እንትን ይወሉ ኢቭን እነሱ እንኳን ማደሪያ ያጡ። ይሄ ልጅ መሳፈሪያ ያጡ አይደለም አይጋራንቲው፣ ግን የሆነ ገንዘብ አለ ኢንቨስትመንት፣ የሆነ ገንዘብ ይዞ መግባት ይፈልጋል። እንዲህ አይነት ለማኞችን የምንፈለፍል ከሆነ ዛሬ እሱን የምንረዳ ከሆነ ደግሞ ነገ ይመጣል። የለማኝ ሀገር ሊሆን ነው ማለት ነው። ብዙ እኮ የሚረዱ አሉ። የደሃ ሀገር ከደሃ ሀገር እኮ ነው የመጣ ነው። ስንት የሚረዱ እያሉ ይሄ ልጅ የትራንስፖርት አጣው ካለ ሲሪየስሊ ፕሮብለም ነው። እንደውም አንድ ሰው ሲያገባ ሁሉ ሚዜዎቹን ስፖንሰር አድርጎ ሁሉ ሀገር ቤት ሄዶ እንትን ማድረግ ይችላል። አውሮፓ ከኖረ ያን ያህል ቢግ ዲል አይደለም። ግን ምንድነው የዚህ ልጅ ዋናው ኤሙ ገንዘብ ኮሌክት ማድረግ። ጤና ሊታወቅ ይችላል፣ ግን አውሮፓ ውስጥ ጥሩ ሕክምና አለ። እንደሚባለው ቢሮክራት አይደለም።
ኢመርጀንሲ ወዲያው ትታከማለህ። የህክምና ደግሞ ከሌለ ነው የምትከፍለው። ኢቭን ካለህም እስከ ተወሰነ ነው። ከዛ በኋላ መንግስት ነው ከቨር የሚያደርገው ቢኖርህም ስራ ቢኖርህም ማለት ነው። እና የምንረዳውን ሰው እንወቀው ነው። ሰው አይረዳ አይደለም። ስንረዳ በፕሪንሲፕል እንርዳ። ይሄ የምቀኝነት ወይ የደግነት አይደለም። ዋናው ነገር በፕሪንሲፕል ከሄድን ሰዎችን ክሪፕል አናደርግም፣ ድሃ አንፈለፍልም፣ የሰው መጠቀሚያም አንሆንም። ቦምባስቲክ ሳቴ እየሄደ ስለሆነ ሀሳቤ ልስጥ። እሺ አመሰግናለሁ በጣም ኧረ ኖ እኔ በስርዓት ነው የማወራው። ሰዎች በጣም ይገርሙኛል፣ ይደንቁኛል። ሀሳብና አስተያየት የሚሰጡት ሌሎች ናቸው፣ የሚያዋጡት ደግሞ ሌሎች ናቸው። የሚያዋጣ ሰው መጥቶ ሲወቅስ አይቻልም። ይሄ ሰውዬ ብሩን ጨርሶ ብዙ ነገር አድርጎ ሲያቅተው ነው ወደ ሶሻል ሚዲያ የመጣው። ጃፋር ባይዘው በራሱ ብዙ ነገር ሞክሮ ብሩን ጨርሶ ከአቅሙ በላይ ሲሆን ሰውነቱም የከሳ ሲመጣ እየደከመ ሲመጣ ነው ሶሻል ሚዲያ ላይ የመጣው። ሲመጣ ራሱ በአማርኛ አላወራም፣ በኦሮምኛ ነው ያወራውና ሰው ይቸገራል። ወንድ ልጅ ሲቸግረው እግዚአብሔርን በራሱ ማሳለፍ ነው ነገሮች የሚፈልጉ። ከአቅሙ በላይ ሲሆንበት ነው የሰው ፊት የሚያየው። እናቴ ትሙት እንደዚህ አይነት ነገሮች በጣም ነው የሚያሳዝነው። ይኸው ልጁ እንደዚህ ከስቶ ፊቱ ሙልሙል ዳቦ መስሎ እያየ በዚህ ልክ ሰው ላዋጣው ብር እንደዛ ከሆንክ እግዚአብሔርን ፈጣሪ እሱ ላይ ያለውን በሽታ ለአንተ ሰጥቶ ያሳይ ነው የሚለው። ሌላ ምንም ነገር አለ። ምን መሰለህ እንደዚህ ያልኩት ቦምባስቲክ አይደለም። አድመጠኝ፣ አስጨርሰኝ። እሱ እንደፈለገ እያስተዋወቃል ነበር እንዴ እኮ በሌላ አነጋገር እኮ አታውሩበት፣ አትነጋገሩበት እኮ በስርዓት እያወሩ ነው ያለሁት። አላመሙም አይደል ያለው? ታሙ ነው እንደዚህ አይነት ሰው የሚማረው። እሺ አስጨርሰኛ በቃ በእናትህ ሚዩት አድርግ። ካሳው እኮ ካሳው ሚዩት አድርግ። ሀሳቤን ላስጨርስ። ምን መሰለህ እኔ አንድ ነገር የማምንበት ነገር አለ ሚስተር ቦምባስቲክ። ሰዎች ነግረሃቸው ሊሻሻሉ ሊለወጡ የሚችሉት 10 ቤትና 20 ቤት መግቢያ ላይ ሲኖሩ ነው። ከ35 ዓመት በላይ የሆኑ ሰዎች ችግር ሲደርስባቸውና ማዕስ ሲመጣባቸው ነው የዛ ሰው ችግር ሊረዱት የሚችሉት እንጂ አንተ ነግራቸው አታስተካከላቸውም። የተጣመመ ጭንቅላት በምክር አይስተካከልም። ከ35 ዓመት በላይ ከሆነ የካሳውን ድምፅ ሰማ ግን እድሜው ትልቅ ነው፣ ግን ያህያ ነው። አይቻልም። ፐርሰናሊ አታክ ማድረግ አይቻልም። ትክክል አይደለም። ፐርሰናሊ አይደለም ነው ሪያሊቲውን እየነገርኩህ። ሌላ ሰው ላዋጣው ብር እሱ ይሄን ያህል ከተንጨረጨረ ሌላ ሰው አይደለም። እኛ እኮ ልናወራ እኮ ነው የገባ ነው። ቆይ ይሄማ ስድብ ነው። በሰው ልጅ ጠርቅ ያሰደበው ነው እንዴ? ኖ የኔ ምንም የሰደብኩት አይደለም። እኔ ስድብ እኮ አይደለም። አይደለም አህያን አህያ ካልኩ ምንድነው ታውቃለህ? ስለዚህ አህያን አይተህ ሚስተር ቦምባስቲክ አህያን አይተህ አህያ ብትለው ስድብ ነው ነው አይደለም? አንደኛ ነገር ጀስት ላይክ አማርኛ ልክ ሰው አይደል እንዴ? ይደብራል ብላላ ቤቱን ለምን ተበጠበጠ? ኖ አማርኛ የሚናገር አህያ ነው። በቃ ይሄ እኛ አሁን ለምሳሌ ወደ ጥያቄ ነው። አንድ ጊዜ ቆይ አሁን አንድ ሰዓት ፌር አይደለም። ይኸውልህ አንተ አሁን ጥያቄ እኛ እንጠይቃለን። ጃፈር አልታመመም ታሟል አይደለም? ታሟል፣ እያየነው ነው ያለነው። ግን ብር ቢሰበስቡት ሰዎች ግን እነ መማር ሌሎች ከጀርባ ያሉ ሰዎች ግን ምን አይነት ምንድነው ፈልገው የመጡት? እንደገና ደግሞ ታሞ ከሆነ አውሮፓ ላይ መታከም የሚችልበት በጣም ብዙ ነገሮች ቀለል ያለ ነገር አለ ሲስተሙም ራሱ ሰው ጥያቄ ነው ጠይቀን ያለ ነው። ሰው ለምንድን ነው ብሩ ቢሰበሰበው? ሀሳቤን በስራ ልጨርስሽ። ኦኬ ፐርሰናሊ አታክ አታርገውና ፐርሰናሊ አታክ አላደረገውም። ያው ፐርሰናሊ አታክ አላደረገውም። ሀሳቤን ግን ልጨርስ። ያዋጡት ሌላ ሰዎች ናቸው። ያላዋጡት ሰዎች መጥቶ ግን በዚህ ልክ ሀሳብ መስጠት ልክ አይደለም። ሰውዬው ታሞ ነው ያለው። የሚፈልግ ደስ ያለው ሰው የምታዩ ሰዎች እንዳለ ሄዳችሁ አዋጡለት፣ ብር ስጡት። መታከም ያለበት ቦታ ይታከም። እናቴ ጋር መሄድ ፈልጋለሁ ብሏል። እናቱ ጋር ይሂድ፣ ይረዳ። ክፉ ሰው አይደለም፣ መጥፎ ሰው አይደለም። ሌሎች ሰዎችን ሲረዳ የምናውቀው ሰው ነው። በኮሜዲ ነው የምናውቀው። ዘረኝነት ያለበት አይደለም። አርቲስቶችን ሲያገኝ ሁሉንም አርቲስቶች ሲያገኝ አይቻለሁ። ከአማራ ዘፋኝ፣ ከትግራይ ዘፋኝ፣ ከኦሮሞ ዘፋኝ ሁሉም ሲያገኝ አይቻቃለሁና መልካም ሰው ስለሆነ መልካም ማድረግ ለራስ ነው። ለእግዚአብሔር እንዳበደራችሁ ነው የሚቆጠረው። እናንተ ስትሰጡት ለእግዚአብሔር እንዳበደራችሁ ነው የሚቆጠረውና ባወጣችሁት ልክ እግዚአብሔር እጥፍ አድርጎ ስለሚመልስላችሁ ከምንም አይነት ፖለቲካ ነፃ የሆነ ሰው ስለሆነ እርዱት፣ አትጎዱበትም። እንደዚህ አይነት አስተሳሰብ ያላችሁ ሰዎችን ወደ ጎን መቶ ያስፈልጋል። ራሱን እየቀጠፈ እዛው ደርቆ ነው የሚቀረው እንደዚህ ምቀኝነት ያለበት ሰውና ከዚህ በላይ መቆየት አልፈልግም። ካሶን የተባለ እያየ አልተረዳህንም። እኛ እያዳለ ነው አይረዳ ይረዳ አይደለም።